የተራሱ ምንድነው በላቸው ምንስሚኛ በእናትህ ለምናቸው አወቁሽ ሲንዳለ አያቶ ነበር አልኩኝ ነገር ያቁነን እዚህ ነበር እኮ ቆሜ ስሚኛ ነው መደንገጥ የለብሽም ደህና ነሽ እኮ ብሏል ዶክተር ወዲስ አታልቅሽ በእናትሽ አይንሽ እየቀላ እኮ ነው ግን በቃሽ ብቻ እኔ ብቻሽን አንተሽ ነው አታልቅሽ በእናትሽ አታልቅሽ ምንም ነገር እናስተካክላለን ቢስተካከለው ምንም ልክ ያልሆነ ነገር ነው እንዳለ እኔም እኮ ግራ ገብቶኛል ቅመሜ በመሀል እኮ እኔም ተጨነኩልሽ ግራ ገባኝ እኮ ለምን አገኛት እኔም እኮ ግራ ገብቶኛል ለምን አገኛት እሷ ጋር ለምን መጣ ሲጀመር ራሱ በቃ ለምን መጣ እሺ አንተ እንኳን ጥፋት ባይኖርብህ ለምን መጣ ለምን ልጅቷ ወጥመድ ውስጥ ገባ እንደምትወድ ሰላም ፋሚሊ ተመልሰን ማለት ነው ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ የዛሬ ቪዲዮ ባለፈው እየተመለከትን የምንገኘው ሰሞኑን ሃይሚ ታማ ነበር በተለይ ትላንትናው ላይ እና ዛሬ ምን ይፈጠር አብረን የምናየው ይሆናል እንዴት ነው ሃይሚ ተነስታለች ምን እንደምትል አብረን የምንሰማ ይሆናል የትም ሳትሄዱ ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ ቪዲዮን ተከታትለን እንመጣለን በተለይ ላይክ አድርጉ ይሄን ደግሞ ቪዲዮን ላይክ ሼር ማድረጋችሁ እንዳትረሱ ሼር ማድረጋችሁ እንዳትረሱ ያላዩት ሰዎች ስለሚኖሩ ሼር አድርጉ ቪዲዮን ላይክ ማድረጋችሁ እንዳትረሱ ሰብስክራይብ ያደርጋችሁ ፋሚሊ ሞት ይችላልላችሁ የዛሬ ቪዲዮ እስከ ቪዲዮ ፍጻሜ አብረን ከእናንተ ጋር ምን ቆይ ይሆናል ሌትስ ጎ ወደ ቪዲዮ እንዴት ታውቃለህ አይደለ አንተ ባትወዳት እንኳን እሷ እንደምትወድ ታውቃለህ ነው ልጁ የኔ አይደለም ቅመሜ ልጁ የኔ አይደለም ተይ በቃሽ አታልቅሽ እሺ በእናትሽ ልጁ የኔ አይደለም በብናው ልጁ የኔ አይደለም እኔ እርግጠኛ ነኝ እኔ እንዳላደረኩት ነው ያውቃለሁ ቅመሜ እኮ በብናው ወክሽ እኔ ያላደረኩትን እንግዲህ ፋሚሊ ተመልሰን መተናል ማለት ነው ስለዚህ እስከ ቪዲዮ አብራችሁን ፍጻሜ ድረስ መሆን ትችላላችሁ ቪዲዮውን እስከ መጨረሻው ያየ ሰው ኮሜንቱን ወይም ሐሳቡን ኮሜንት ሴክሽን ላይ ማስቀመጥ ይችላል ማለት ነው የዛሬ ቪዲዮ ሃይሚ እያንዳንዱን ነገር እያወራች ነው ብሩኬ በጣም እየለመናትና እንድትረጋጋ ያረጋት ይገኛል እስከ ቪዲዮ ፍጻሜ አብራችሁን ሁኑ ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ ወደ ቪዲዮ የኔ አይደለም ልጁ በእናትሽ ግን እሺ አሁን መረጋጋት አለብሽ ከስድስት ወር በፊት መጥቻለሁ አልክ አይደል መጥቻለሁ ልጅቷ ካረገዝሽ 6 ወር ነው አለች እሺ ከዛስ እንዴት ልመነሽ አንተን እንዴት አምኜ እንዴት ካንተ ጎን ልደውልሽ እሺ እኔ ልመንሽ እኔ እኮ ግራ ገባኝ እኔ የተረገዘ ልጅ ነው አሁን ራሷ ካላመነችልኝ እኮ በቃ ልጅ እስኪወለድ ነው መጠበቅ ያለብኝ ታውቂያለሽ ከዛስ እሺ እኮ በቃ እስከዛ ታከሽኝ እሺ ከዛስ ምን አለ ተመርምሮ ያንተ ቢሆን የኔ ሊሆን አይችልም የኔ በታምር ሊሆን አይችልም ቅመሜ የኔ ልጅ ሊሆን አይችልም አሁን እኮ እዚህ ጋር እንደዚህ ማውራት አስፈላጊ አይደለም ደህና መሆንሽ ነው አይደል ቅመሜ እኔ ደህና ሆናለሁ ደግሞ በደንብ ደህና ሆናለሁ ታካስ ያሳስበው በቃ እኮ እንደዚህ አታልቅሽ እሺ አሁን እኮ አሞሻል አይደል እንደዚህ አትሁኝ በእናትሽ ፈልጌው ነው ማለት ነው እሺ እኔ እናት እኮ ይገባኛል እኔ እኮ ላንቺ አስቤ ነው ለምን ታስጨንቂኛለሽ በማለት በዛች ልጅ ምክንያት እኮ እኔ ራሴን አጥቼ ነበር አይደል ላንቺ አስቤ እኮ ነው ቅመሜ ራሴን አጥቼ ነበር በዛች ልጅ ምክንያት እኔ ማድረግ ያለብኝ እሺ አደርጋለሁ አንተ ምንድነው የምታደርገው ማድረግ ያለብኝ ሁሉ አደርጋለሁ ሁሌ ማድረግ ያለብኝን አደርጋለሁ ከዛ ታገኛትና ማንኛውም ሰው ወጥመድ ውስጥ ትገባለህ ምን አይነት ጅል ነህ ግን አንተ ቆይ ጅል ነህ የዋህ ነህ ወይስ ክፉ ሰው ምን ልበልሽ አንተ ቆይ እንዴ
በቃ እሺ እኔ ምን እንደዛ ከማለት ውጪ እሺ ምን ልበልሽ? በቃ ብሩኬ እስከ ዛሬ ድረስ እኔ አንተን አላውቅህም ነበር። በቃ ለምን እንደዚህ ትሆኛለሽ? ምን ሆንኩ? እኔ እርግጠኛ አይደለሁም በዚህ ነው። እኔ 100% እርግጠኛ አይደለሁም። ልክ ነኝ እኮ ማለት እኮ ነው። እረዳሻለሁ እኮ እኔ እኮ እረዳሻለሁ እኮ እኔን ተረጅኝ። እሺ እኔ እየዋሸሁሽ አይደለም ነው እየዋሸሁሽ አይደለም። ለምንድን ነው አይናችሁ መግለጥ የከበዳችሁ? በእናታችሁ እየዋሸሁሽ አይደለም። ቅመሜ እኔስ ምን ላደርግ? እኔም እኮ ተጨነኩኝ። እኔም እኮ ግራ ገባኝ ቅመሜ። እኔ አንቺ ብቻ ራስሽን ሁኚ፣ ደህና ሁኚ። በቃ እሱን ነው ፈልገው። ሁሉም ነገር ይስተካከላል። እኔ ደግሞ ደህና ሆናለሁ፣ አታስብ። እሱ አያሳስብም። በቃ የራስህን ህይወት ኑር ከዚህ በኋላ ተወኝ። ምን ማለት ነው? እኔ አንቺ ማጣት አልፈልግም፣ ከአንቺ ጋር መለየት አልፈልግም። እና ከዚህ በኋላ እኔ እናንተ የሚባል ነገር ምን ማለት ነው? የራስህን ህይወት ኑር ማለት ምን ማለት ነው? አንተ እኮ ልጅ ሊኖርህ ነው ከዚህ በኋላ። ሀይሚዬ እርግጠኛ አይደለንም እኮ እሱን አይደለም። እርግጠኛ ነን ቅመሜ ነው። ፈርተህ ነው ማመን ያልፈለግህ አይደል? እኔ ለምን እፈራለሁ? ብለኝ ለምን እፈራለሁ? ፈርተህ ከሆነ ችግር የለውም። ምንም ያስፈራ ነገር ፈርቼ አይደለም፣ በእናትሽ ፈርቼ አይደለም። ግን በቃ እንላይ ምናምን አትበይኝ እሺ። ምን ልሆን አሁን አብሬ ነው እሚዬ? እርግጠኛ እኮ አይደለም። በእናትሽ እኔንም አታስቀኝ። ስንጣላ ደግሞ አንዷ ጋር ሄደህ እንደዛ ልትሆን ነው። ከዛ እንግዲህ ፋሚሊ ተመልሰን መተናል ማለት ነው። ያው ሀሳብ ለመስጠት ያህል ሀይሚም ያው ተጎድታለች፣ ልክ ነው። ብሩኬም ግን እንዲህ አይነት ነገር ቡታጀራ ሄዶ ሌላ ከእዩ ከምትባል ልጅ ጋር እንደዚህ እንትን መሆኑ ጥሩ አልነበረም። የደበቀ ነገር ካለ መናገር ነው፣ ግን ካልሆነ ደግሞ የለም ብሎ ከሷ ጋር በቃ ሰው አይደለች ማስቀየም ይችላል። ዞር በይ በቃ ምንም እንዲህ ማውራት የራሱ መብት መናገር መብት አለው ማለት ነው። ስለዚህ እኔ የራሱን መብት የራሳቸው መብት መናገር መብት አላቸው። ሀይሚም እንደዛው የራሷን መብትና ፍላጎት መናገር አለባት። በእነዚህ በሁለት ሰዎች ምክንያት ሀይሚ መጎዳት የለባትም እና የራስን ላይፍ ኑር ከውን በኋላ እኔ ጋር ባትመጣ እና እሷ ጋር በቃ የራስን ላይፍ ኑር እያለች ነው። ያ ተገቢ አይደለም። ብሩኬ ራሷን እንደምንም አረጋግቶ አሁን ታማሚም ስለሆነች ትንሽ በመረጋጋት ነገሮችን ብታስተካክሉ ጥሩ ይመስለኛል ባይ ነኝ። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ አድርጉ ቪዲዮውን። እስከ ቪዲዮ ፍጻሜ ከእናንተ ጋር አብሬያችሁ ቆያለሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ሁኑ። ሌትስ ጎ ወደ ቪዲዮ። ከሁሉም ሰው ጋር እየተጣላሁ እንደዚህ ነው ብሩኬ። እሺ ለሱ እሺ ጥፋቱ እኔ ከፍቶኝ ነበር። የዛ ሰዓት ጥሩ ሙድ ላይ አልነበርኩኝ። መስጠላ ጸቡስ ነበር ማለት ከአንቺ ጋር መሰዳደብ እኮ ነው ያልፈልግም። ግን ከአንቺ ጋር መጣላት አልፈልግም። ከሱ ልሽሽ እኮ ከሱ መሸሽ ፈልጌ እኮ ነው የመጣሁት። እኔ ካንተ ጋር መጣላት ፈልጋለሁ እኮ። እሺ አትፈልጊ ይሆናል፣ ግን እዚህ የመጣሁት ከሱ ልሽሽ ብዬ ነው እንጂ አንተ ስህተት ነው አይደለ? ያኔም እኮ እኔም ፕራንክ አደርጋለሁ ብለህ ነው ችግሮች የተፈጠሩት ነገሮች የሰፉት። ግን እኔ የዛን ሰዓት ራሱ እንደዚህ አስቤ አላውቅም ነበረ። ተጣልተን ራሱ እንደምንታረቅ ነበር የማስበው እኮ። አሁን እንጣላ እንኳን አትበይሽ። አንለያይም እኮ ሀይሚ፣ ምንም እኮ እርግጠኛ አይደለንም በምንም ነገር አይደል? እኔም እኮ ግራ ገብቶኛል። እንዳንቺ ነኝ እኮ ሀይሚ፣ ተወዛግቤያለሁ። እኔ አንቺ ሰላም ብቻ ሆኚልኝ በእናትሽ፣ ይስተካከላል ሁሉም ነገር። እንለያይ ግን አትበይ እሺ አይደለም አይደለም። አሁን ብቻ ቆይ በቃ ማልቀስሽ ነው። ይሄ ለምንድን ነው የምትውልሽ ብቻሽን ሀይሚ? ማልቀስ ወይ ይለኛል አይደል? ከዛስ እሺ እኔ ምንም በማላውቀው ነገር ውስጥ እኮ እየተሰቃየሁ ነው አይደለ? እንኳን አንቺ ደህና ሆንሽ እኮ ያንቺን ነገር ጨምሮብኝ ብሶብኛል እኮ ሁሉም ነገር አይደል? ምን አይነት ስሜት ውስጥ እንዳለው እኮ ብናገርም እኮ አይገባሽም። አቅመም ሶብልኪ በቃ ከዚህ በላይ አታወሪ። እሺ ሰላሙን ይልኝ ብቻ አንቺ በእናትሽ። እኔ ሰላም ነኝ አይደለሽም? ያስታውቃል እኮ ልክ እንዳለንሽ ፊትሽ። እኔ በእናትሽ እንደዚህ አትበይ። ምን ለያዝልኝ መሆን ስላለበት ነው ሁሉም ነገር ነው የሚገባው አይደል? አይመስልም? መሆን ስላለበት ነው የሚሆነው። እኔ አንተን አምን ነበር፣ ክብሬ እንደሆንክ ነበር የማስበው፣ ከቤተሰቦች እንደምታስከብረኝ ነበር የማስበው። ገባ አይደለ? እንደዚህ ይሆናል ብዬ አንድም ቀን አስቤ አላውቅም ነበር። የሰው ልጅ ሊጣላ ይችላል፣ ግን በዚህ ልክ ተወኝ በቃ። አሁን አታድክመኝ በቃ። እኔ ይሰማል ይስተካከል። አንተ ትይሃለህ ድምት እኔ ትይሻለህ።
እኔ ደግሞ ደክሞኛል። ተወኝ በቃ ብቻዬን መሆን ነው የምፈልገው። ማውራት ያለብኝን አወራሁት። በቃ ውስጥ ያመኩት ይሄ ነበረ። በቃ በምንም ነገር እኮ እርግጠኛ አይደለንም ማለት ነው። እኔም እኮ ግራ ገብቶኛል። ማረጋገጥ አለ እኔም ግራ ገብቶኛል እኮ እሷ አሁን ካላመነችልኝ ምን አደርጋለሁ? ከዚህ በኋላ ልጅ በ9 ወር ይወለዳል። 3 ወር ከዚህ በኋላ ልታገስ? 3 ወር ምን ያክል ዋጋ እንዳለው አታውቅም? ልታገስ 3 ወር ሙሉ። ከዛ ልጁ ተወልዶ ዴኒ ቢሆን ያንተ ልጅ ቢሆን ዴኒው ተመርምሮ ከዛስ? እሺ የኔ ልጅ አይሆንም። የኔ ልጅ አይሆንም። ለምን አትሰሚኝ? እንግዲህ ፋሚሊ እያያችኋቸው ያሉት እነዚህ ብሩኬና ሃይሚ ያስቸገራቸው ነገር ወይ ደግሞ የተፈጠረውን ነገር እያየን እንገኛለን ማለት ነው። ስለዚህ ያው እንደተለመደው ምንም ከዚህ በላይ እንትን የሚደረግ ነገር የለውም። ሀሳብ ለመስጠት ያለው ሃይሚ የራሷ እውነታ አላት፣ ብሩኬም እንደዛው። ሰው ያላወቀው ማሳወቅ ደግሞ የሁለታቸውም እንትን ነው ማለት ነው። ልጅቷም ትምጣና ቁም ነገር ተሰብስበው ያለምንም ጭቅጭቅ ማውራት ይችላሉ። አሊያ ከማይሆን ከሆነ ደግሞ ልጅቷን አባሯት እንዳትመጣ አድርገው ሃይሚና ብሩኬ የተፈጠረውን ነገር እንደ በፊቱ ተነጋግረው ቢጨርሱ ይሻላል። አው እንደዛ ነው የሚሻለው። ተመልካቾቻችን ያው እንደምትመለከቱት ከዚህ በላይ የሚሰጥ ሀሳብ ስለሌለ ያው ሃይሚም ታማለች፣ ብዙም ማስጨነቅ የለበትም ባይ ነኝ በአሁኑ ሰዓት። እስኪ ቪዲዮ ፍጻሜ ምን ይፈጠር አብረን የምናየው ይሆናል። እስኪ ሀሳቧን ቀየረ ከሆነ የምናየው ይሆናል። ሌትስ ጎ ወደ ቪዲዮ። ለምን ይናስ ታገሽኝ? የኔ ልጅ አይሆንም። አሁን ለማን ቸትረለቅሽ? አሁን ከሞጣት ነው ተግብ ወደ ቤት ላይ እሺ ተረጋጊ። ዶክተሩን ነው አሁን ተረጋጊሽ። እንደዚህ አትሁኝ። ወጣማኝ ይስሚኝ። ተረጋጊሽ። እንደዚህ አትሁኝ። እኔም እኮ ግራ ገብቶኛል። ሃይሚ እንዳንቺ እኮ ነኝ። እኔም እኮ ምንም ማውቀው ነገር የለም እኮ። እሺ ለምን ማልቀስሽን ማታቆኝ? እሺ እኔም እኮ እየጨነቀኝ ነው አይደል? እንደሚ እንዴት ነው ያስቻለግን? ብሩኬ እንዴት ነው ያስቻለግን? እሷ ጋር መተህ እሷን ለማቀፍ እንዴት ነው የቻልክበት? ቆይ እንዴት አስቻለ? አይሚዬ የኔ ልጅ አይደለም። ለምንድን ነው ማታምኝ? በእናትሽ እየደከመኝ ነው። የኔ ልጅ አይደለም። የኔ ልጅ አይደለም ከማለት ውጪ ምን ልበልሽ? ቅመም መደሰት ይራቅሽ የተባልኩ እንግዲህ ፋሚሊ ተመልሰን መተናል ማለት ነው። ያው ብቻዬን መሆን ፈልጋለሁ እያለች ነው። አንተም ፍላጎቷን አክብር። በቃ እሷ የምትፈልገውን ነገር አክብር። ሌላ ስትረጋጋ ማውራት ትችላለች። ስለዚህ አሁን የምታወሩትን ነገር እሷ ምንም አይምሮ አይቀበልም። ምክንያቱም በተጨናነቀ ስሜት ውስጥ ስላለች ያን ለማረጋጋት ጥሩ ስለማይሆን ሁለታችሁም ቁጭ ብላችሁ ጊዜ ሰጣችሁ ብታወሩና ነገሮችን ብታስተካክሉ አሪፍ ይመስለኛል። እና የኔ የጨረቃ ፋሚሊ ቤቱን በመያዝ ሰብስክራይብ በማድረግ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ ጊዜ ምን ይፈጠር አብረን እያንዳንዱን ነገር ለእናንተ ማቀርብላችሁ እኔ እሆናለሁ። ያ የሚሆነው ግን ሰብስክራይብ ላይክ ሼር ማድረጋችሁን ስታረጉ ነው ማለት ነው። በተለይ ሰብስክራይብ ስታረጉ ሁሌ የምሰራላችሁ ቪዲዮ እናንተ ጋር ይመጣል። ቪዲዮን ላይክ አድርጉ። አረ ላይክ አድርጉ። ምንም ቫሪያል እያልወጣ ስላልሆነ እየወጣ አይደለም። ስለዚህ ቪዲዮን ላይክ አድርጉልኝ። በሌላ ቪዲዮ ቀጣይ ተመልሰን እንመጣለን ማለት ነው። ባላችሁበት ሰላም ፍቅር ከእናንተ ጋር ይሁን። ይመቻችሁ።